በቅድስት ሥላሴ ታችን በማን ተፈጸመ ስንባል እኛ ኦርቶዶክሳውያን በቅድስት ሥላሴ ተፈጸመን ነው የምንለው። አንደኛ በደንብ ያዙ። በቅድስት ሥላሴ ፈቃድ ድህነት ተፈጸመ ብለን እናምናለን። ይህንንም ሁላችሁ የምታውቁት ውዳሴ ማርያም የማክሰኞ ላይ እንደሚለው በእርሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ ምን አለን? አዳነን። ስለዚህ ድህነታችን በማን የተፈጸመው? በሥላሴ ፈቃድ፣ በሥላሴ ፈቃድ ነው የሚሆነው። ለምንድን ነው ይህ ፈቃድ አስፈላጊ የሆነው? በግድ ክርስቶስ አዳነን የሚሉ ሰዎች ስላሉ ማለት ነው። በግድ አዳነን የሚሉ ስላሉ ለዚህ የተወሰኑ ከቅዳሴ ማርያም እና ከውዳሴ ማርያም ምሳሌ አንድ ላንሳላችሁ እና ከዛ እናንተ ሰፋ አድርጋችሁ ትሄዱበታላችሁ። የመጀመሪያ የምናደርገው ውዳሴ ማርያማችን ላይ ሁላችን የምናውቀው አንድ ግልጽ ትምህርት አለን። የማክሰኞ ስንደግም ማለት ነው። እስመ ፈቃዱ ወስምረታው ወመንፈስ ቅዱስ መጻው አዳነን በሚለው ክፍል ላይ በእርሱ ፈቃድ በአባቱ ፈቃድ መጥቶ አዳነን ብለን እናገራለን። ይሄንን ትርጓሜ አንድምታችን ብሎ እንደሚፈታው ላሳያችሁ። በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን የሚለው ማለት ነው። አንዴ ልክፈትላችሁና ከዛ ከቅዳሴው ታዩታላችሁ። እሺ፣ ውዳሴ ማርያም ንባቡና ትርጓሜው ላይ ማለት ነው። ይሄ ውዳሴ ማርያም ነው። ቅዱስ ኤፍሬም የደረሰው ከቀድሞ አባቶች ሲወርድ የመጣው የኢትዮጵያ ሊቃውንት እንደጻፉትና እንደተረጎሙት የሚል ነው። እሺ፣ የታተመው 1915 ዓ.ም ነው። እዚህ ጋር እንደሚታያችሁ ማለት ነው። አሁን የፈለግኩት እኔ ይህን የውዳሴ ማርያም ትርጓሜ አንድምታ በእርሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ መጥቶ አዳነን የሚለውን ነገር እንዴት እንደሚተረጎም ለማሳየት ነው። እሺ፣ ጥቅስ ያዙ። ውዳሴ ማርያም የማክሰኞ ዘሰሉስ በእርሱ ፍቃድ በአባቱ ፍቃድ መጥቶ አዳነን የሚለውን ገጸ ንባብ ማለት ነው። እሺ፣ እንየው እስቲ እንዴት እንደሚፈቱት የኛ አባቶች ማለት ነው። ይዛችሁታል ለማስታወሻውን በእርሱ ፍቃድ በአባቱ ፍቃድ መጥቶ አዳነን የሚለው ማለት ነው። ምን እንደሚል ተመልከቱ። ለምንድን ነው በእርሱ ፍቃድ በአባቱ ፍቃድ መጥቶ አዳነን የሚለው? በግድ ሰው ሆነ የሚሉ መናፍቃን አሉና ለስመ ፈቃዱ አለባቸው። ለስመ ፈቃዱ ወሰምረተ አቡሁ መጻው አዳነን የሚለው ማለት ነው። እቺ በጣም መሰረታዊ ጉዳይ ናት። ለምን በግድ ነው ሰው ሆነ የሚሉ መናፍቃን ስላሉ እስመ ፈቃዱ አለባቸው። ስለዚህ ክርስቶስ ሰው የሆነ በማን ነው? በእርሱ ፈቃድ በራሱ በአብ ፈቃድ በመንፈስ ቅዱስ ፈቃድ። ለምን በግድ ሰው ሆነ የሚሉ መናፍቃን አሉና። ለዚህ ነው ውዳሴ ማርያማችን የማክሰኞ ላይ እስመ በፈቃዱ በእርሱ ፈቃድ ወበስምረተ አቡሁ በአባቱ ፈቃድ ወመንፈስ ቅዱስ በመንፈስ ቅዱስ ፈቃድ መጻው አዳነን። ሰው ሆኖ አዳነን። ሰው ሆኖ ያዳነን በማን ፈቃድ ነው? በአብ በራሱ በአብ ፈቃድ በመንፈስ ቅዱስ ፈቃድ። ለምንድን ነው እስመ ፈቃዱ ብሎ የመጣው? በግድ ሰው ሆነ የሚሉ አሉ። ስለዚህ በራሱ ፈቃድ ተገዱ አይደለም፣ ወዶ ነው ያዳነን። ስለዚህ ድህነታችን የተፈጸመው አያችሁ፣ ሰው ሆኖ አዳነን ብለን የምንናገረው ድህነታችን የተፈጸመው በማን ፈቃድ ነው? በሥላሴ ፈቃድ። ሰው ሆኖ አዳነን በማን? በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ። ይሄ ውዳሴ ማርያማችን ትርጓሜ አንድምታ ነው። ስለዚህ በእኛ ቤተክርስቲያን ትምህርት መሰረት ድነት የተፈጸመው እንዴት ነው ስንል በሥላሴ ፈቃድ ነው ብለን እናምናለን። እሺ፣ ይሄ ያየነው ከውዳሴ ማርያም ትርጓሜ አንጻር ነው። ሃይማኖተ አበው ውስጥ ስንል ደግሞ ፈጠን ብዬ ላሳያችሁ። ሃይማኖተ አበው ላይ ደግሞ ባስልዮስ ዘቂሳርያ ሃይማኖተ አበው ላይ ደግሞ እንዲህ ብሎ ይነግረናል። የሥላሴን ፈቃድ ድህነታችን የተፈጸመበት ፈቃድ መሆኑን ሲናገር ሃይማኖተ አበው ዘቅዱስ ባስልዮስ ነው ዘቂሳርያ ምዕራፍ 34 ገጽ 117 ቁጥር 10 ተመልከቱ። በእርሷ አድሮ በድንግል ማርያም አድሮ ሊዋሃደው የፈጠረውን ፈጽሞ ማን ነው? ሊዋሃደው የፈጠረውን ፍጹም ስጋን በአብ ፈቃድ በመንፈስ ቅዱስ ፈቃድ ከእርሷ ነሳ። በእርሷ አድሮ በድንግል ማርያም አድሮ ሊዋሃደው የፈጠረውን ፍጹም ስጋን በአብ ፈቃድ
በመንፈስ ቅዱስ ፍቃድ ከእርሷ ነሳ። ድህነት ካሳ የተጀመሩ በማህፀን ነው። ይሄ ካሳ ድህነት የተፈጸሙ በማን ፈቃድ ነው? በስላሴ ፈቃድ ነው። ስለዚህ ዓለምን ያዳነ ድህነታችን የተፈጸሙ በማን ፈቃድ ነው? በስላሴ ፈቃድ ነው። አንድ ይሄ ማን ነው? የባስልዮስ ምዕራፍ 34 ነው፣ ክፍል 5 ነው፣ ቁጥር ደግሞ 10 ነው፣ ገጽ ደግሞ 117 ነው። ሁለተኛ ጎርጎርዮስ ዘኑሲስ ደግሞ ይህኑ ሲያጠናክር ማለት ነው። ጎርጎርዮስ ዘኑሲስ በሃይማኖተ አበው መጽሐፍ ላይ እንዲህ ብሎ ተናግሯል። ጎርጎርዮስ ዘኑሲስ ምዕራፍ 34 ላይ ማለት ነው 36 ይቅርታ፣ ምዕራፍ 36 ጎርጎርዮስ ዘኑሲስ ምዕራፍ 36 ክፍል 4 ቁጥር 18 ላይ ሰው መሆኑም ይላል እውነተኛ የማይመረመር የማይነገር ሚስጥር ነው። ሰው መሆኑም እውነተኛ ነው እንጂ ምትሃት አይደለም። መከራን፣ ረሃብን፣ ጽምን፣ መጠማትን፣ ድካምን በመቀበል ከእኛ ጋር አንድ የሚሆን ስጋን በፈቃዱ በአባቱ በመንፈስ ቅዱስም ፈቃድ ፈጥሮ ተዋሃደ እንጂ ወንጌላውያን እንደመሰከሩ በማን ይላል? ድካምን በመቀበል ከእኛ ጋር አንድ የሚሆን ስጋን በፈቃዱ በሱ ፈቃድ አለም ብቻ አይደለም፣ በአባቱ በመንፈስ ቅዱስም ፈቃድ ፈጥሮ ተዋሃደ እንጂ ወንጌላውያን እንደመሰከሩ። ስለዚህ ክርስቶስ ፈጥሮ የተዋሃደው ያ ማለት ከድንግል ማርያምን የፈጠረው እሱ ነው። የፈጠረውን ስጋ የተዋሃደው በማን ፈቃድ ነው? በአባቱ በመንፈስ ቅዱስ ፈቃድ ነው። የሚመሰክረው ማን? ጎርጎርዮስ። ሁለተኛ ከሃይማኖተ አበው እዚሁ ላይ ጎርጎርዮስ ራሱ ቁጥር 20 ላይ ይላል ቃል ከእርሷ የነሳው ስጋ በአብ ፈቃድ በእርሱ ፈቃድ በመንፈስ ቅዱስም ፈቃድ ሐሰት ያይደለ እውነተኛ ተዋህዶን ከመለኮት ጋር አዋሃደ። ቃል ከማን የነሳው? ከድንግል ማርያም የነሳውን ስጋ በአብ ፈቃድ በእርሱ ፈቃድ በራሱ በወልድ ማለት ነው በመንፈስ ቅዱስ ፈቃድ ሐሰት ያይደለ በመንፈስ ቅዱስ ፈቃድ በመንፈስ ቅዱስም ፈቃድ ሐሰት ያይደለ እውነተኛ ተዋህዶን ከመለኮት ጋር አዋሃደ። ስለዚህ ተሰቅሎ ሞቶ ያዳነን የማን ፈቃድ ነው? የስላሴ ፈቃድ ነው። ተሰቅሎ ሞቶ ያዳነን ማን ነው ከተባለን በተለየ አካሉ አካላዊ ቃል ስግው ቃል ኢየሱስ ክርስቶስ። ይሄ ድህነተ ዓለም የተፈጸመበት ፈቃድ ግን የማን ፈቃድ ነው? የስላሴ ፈቃድ ነው። የአብም የወልድም የመንፈስ ቅዱስም ፈቃድ ነው። እሺ ይሄም አሁን ጎርጎርዮስ ነው የጠቀስነው። ሃይማኖተ አበው ደግሞ አሁን የሳዊሮስን ደግሞ ተመልከቱ። የዮሐንስ አፈወርቅ የሚመለከተው መጀመሪያ ዮሐንስ አፈወርቅ አሁንም በሃይማኖተ አበው ላይ ግሩም ነገር ገልጾልን እናገኘዋለን። ሃይማኖተ አበው ላይ ቅዱስ ዮሐንስ አፈወርቅ ምዕራፍ 62 ላይ ማለት ነው። እዚህ ምዕራፍ 62 ክፍል 1 ላይ ዮሐንስ አፈወርቅ ቁጥር 3 ላይ ተመልከቱ። በእርሱ ፈቃድ በአባቱና በመንፈስ ቅዱስ ፈቃድ ከቅድስት ድንግል ማርያም ስጋን ተዋሃደ እንጂ እርሱ ባወቀ መለወጥ በሌለባት በእመቤታችን ማኅፀን ስጋን ፈጥሮ ተዋሃደ። በማን ፈቃድ? በእርሱ ፈቃድ በራሱ በወልድ በአባቱ ፈቃድና በመንፈስ ቅዱስ ፈቃድ። በዚህ የስላሴ ፈቃዳቸው ስንት ነው? አንድ ነው። አለቅ ስለዚህ በስላሴ ፈቃድ ድህነታችን ተፈጸመ ስንል ሰው ሆኖ በተከለየ አካሉ ወልድ ነው ቃል ነው ብንልም ቅሉ ይህ ግን የተፈጸመበት ፈቃድ የአብም የራሱ የወልድም የመንፈስ ቅዱስም ፈቃድ መሆኑ ግን ማለትም ተገቢ ነው። የድህነታችን አንዱ አክት ሲፈጸም የማን ፈቃድ አለ? የስላሴ ፈቃድ አለ ለው በጣም መሰረታዊ ጉዳይ ሆኖ እንዳዘ ሳዊሮስ ደግሞ ግሩም ነገር ይናገራል። ሃይማኖተ አበው ዘቅዱስ ሳዊሮስ ምዕራፍ 84 ላይ ማለት ነው። እዚህ ጋር 84 ላይ ሰው ለመሆን በድንግል ማኅፀን ያደረ አይደለም፣ ማንም ማን አብ ወልድን ወደ መሆን ይለወጣል እንዳይል አይለወጥም፣ ውላጤ የለም። የስላሴ ፈቃድ አንዲት እንደመሆኗ የማን ፈቃድ? የስላሴ ፈቃድ አንዲት እንደመሆኗ በአባቱ ፈቃድ
በመንፈስ ቅዱስ ፈቃድ በድንግል ማህፀን ያደረ ወልድ ነው እንጂ በማን ፈቃድ? የሥላሴ ፈቃድ ስንት ናት? አንዲት እንደመሆኗ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በድንግል ማህፀን ያደረ ወልድ ነው እንጂ። የሚናገሩ ማን ነው? ሳዊሮስ ዘአንጾኪያ ምዕራፍ 84 ላይ ነው የምናገኘው። ገጽ 358 ላይ ቁጥር ደግሞ 11 ላይ። ስለዚህ ድህነት የተሰበሰበ በማን ነው ማለት ነው? የሥላሴ ፈቃድ ስንት ናት? አንዲት ናት። የመጨረሻ ይህን የሥላሴ ፈቃድ እንዳንቆርጠው በሚገባ አውቀን ድህነታችን እንዴት እንደፈጸመ ልናውቀው ስለሚገባ ነው። እሺ ዘኪርያኮስ ደግሞ ሃይማኖተ አበው ዘኪርያኮስ ዘአንጾኪያው ማለት ነው ምዕራፍ 91 ላይ ክፍል 1 ላይ ቁጥር 18 እንዴት ይላል? ቁጥር 18 እርሱ በኋላ ዘመን ሰውን ለማዳን ተዋርዶ ወንድ ከማታውቅ ከቅድስት ድንግል ማርያም ባህሪ ፈቃዳቸው በሚሆን ፈቃዱ የማን? የወልድ ፈቃድ። ከዛስ የወልድ ፈቃድ የማን ፈቃድ ነው? የወልድንም የአብና የመንፈስ ቅዱስም። ለዛ ነው ፈቃዳቸው በሚሆን በአብ በመንፈስ ቅዱስ ፈቃድ ነፍስን ስጋን ነስቶ ሰው ሆነ። አየህ፣ ፈቃዱ ምኑ ናቸው ነው? ፈቃዳቸው ነው። የወልድ ፈቃድ የአብም የመንፈስ ቅዱስም ፈቃድ ነው። ስለዚህ ፈቃዱ ይልና ፈቃዳቸው በሚሆን በአብ በመንፈስ ቅዱስ ፈቃድ ነፍስን ስጋን ነስቶ ሰው ሆነ። የሚናገረው ማን ነው? ሃይማኖተ አበው ዘኪርያኮስ ዘአንጾኪያ ምዕራፍ 91 ገጽ 401 ላይ። ስለዚህ በደንብ ያዙ። ድህነት እንዴት ነው የሚፈጸመው? በማን ፈቃድ ነው? በሥላሴ ፈቃድ። አንድ። እሺ ሁለተኛ፣ ይህ ሁሉ ማስረጃው ሥላሴ ድህነት የተፈጸመው በሥላሴ ፈቃድ መሆኑ ማስረዳት ነው። እሺ ሁለተኛው የተደረገልን እርቅና ፍቅርን በሥላሴ የተደረገልን ጌታችን ያደረገው እርቅን፣ ፍቅር፣ አንድነት የተደረገልን በማን ነው? በሥላሴ ነው። ማስረጃ ከመጽሐፈ ኪዳን ላይ ከሚደርሰው ጸሎት ላይ እንሂድ። መጽሐፈ ኪዳን ያው ኪዳን ማለት ጧት አባቶቻችን በግዕዝ ብዙ ጊዜ ክብረ በዓል ነክ ሲሆን ደግሞ በአማርኛ ጊዜ አንዳንድ ቦታዎች ላይ የሚነበብበት ክፍል ላይ ነው እና እዛ ላይ ነው የሚናገረው። እንዲህ ይላል፣ በጣም በሚገርማችሁ ሁኔታ ማለት ነው። ተመልከቱ፣ እዚህ ጋር የኪዳን ጸሎት ነው። ገጽ 455 ነው በዚህ መጽሐፈ ኪዳን ላይ ማለት ነው። የማይለወጥ ይካ ካህኑ ይበል ነው የሚለው። የማይለወጥ በአንተ ማመን የሰጠህን አቤቱ ይህን ክቡር ምስጋና ሶስተኛ ጊዜ እናቀርብልሃለን ይልና የሞት ማሰሪያ ክህደትን በሃይማኖት ድል እንድነሳው ያደረከን ለሚያምኑብህ ቅን ልቡናን የፈጠረ ከሰው ወገና ማለት ይባሉ ዘንድ በመንፈስ የጠላትን ኃይል ሁሉ እንረግጥ ዘንድ የሰጠህን የማይፈታውን እንፈታ ዘንድ እችን ያዟት። አሁን መፈልጋት እችን ነው። ከአባትህ ዘንድ ፍቅርን አደረግክልን በመካከላችንም ሆነ አስታረክን። ይሄ ምንድነው? ጸሎተ ኪዳን ላይ ልብ በሉ። ከአባትህ ዘንድ ምን አደረግልን? ፍቅርን አደረግክልን። አብ ወልድ መንፈስ ቅዱስ ለሰው ልጆች ያለው ፍቅር አንድ አይነት ነው። ወልድ እኛን ያፈቀረበት ፍቅር አብም ያለው ፍቅር ነው፣ መንፈስ ቅዱስም ያለው ፍቅር ነው። ከአባትህ ዘንድ አይደለም የሚለው ፍቅርን አደረግክልን በመካከላችንም ሆነ አስታረክን። አሁን ምን ማለት ነው? ይህን ሲል አስታረክን በመካከላችን ሆነ ሲል የዚህን ትርጓሜ አንድምታ እንመልከት። የመጽሐፈ ኪዳንን የሚደርሰውን አንድምታውን እንመልከት። እኔ ውስጥ ይሄ መጽሐፈ ቅዳሴ ላይ ነው። እዚህ መጽሐፈ ኪዳን አለ። የቅዳሴ አንድምታው ላይ የመጽሐፈ ኪዳን ክፍተት አገኝታላችሁ። እዚህ ላይ የእኛ መተርጉማን እንዴት አድርገው ግሩም በሆነ መንገድ እንዳመሰጠሩት ላሳያችሁ። ይህን ገጸ ንባብ ኪዳንን ከአባት ዘንድ አስታረከን የሚለው እንዴት አድርጎት እንደተረጎሙት ማለት ነው። እሺ ተመልከቱ እንደሚል ከአባት ዘንድ ምንድን ያደረክልን? ፍቅርን አደረክልን አይደል ያሉት። አሁን በደንብ ስሙ። እሺ የማይፈታውን ፈታ ዘንድ ካለ በኋላ እንዲህ ይለናል። ምን እንደሚል ተመልከቱ። ኬክ እዚችኛዋ ላይ የምፈልጋት ነጥብ ብቻ ለመውሰድ ፈልጌ ነው። እሺ የሁሉም የምሽከረከረው እሺ ሙሉን እንየውና ከዚ በኋላ እንደመለየትም እንችላለን። ችግር የለውም። እሺ እዚህ ጋር እንያትና ማለት ነው። የማይፈታውን እንፈታ ዘንድ ካለ በኋላ እዚህ ጋር ምን እንደሚለው ምድራውያን ነገስታት የማይፈቱትን እንፈታ ዘንድ ምን ማለት ነው? ሌዋውያን ካህናት አያስተሰርዩም የነበረውን ውሳጣዊ ኃጢአትን እናስተሰርይ ዘንድ
አየህ፣ የማይፈታውን እንፈታ ዘንድ ማለት ይሄ ነው። በደንብ ስሙ። የማይፈታውን እንፈታ ዘንድ ማለት ሌዋውያን ካህናት ማስተሰር የማይችሉትን ውሳጣዊ ኃጢአትን ማሰር እንችል ዘንድ ስልጣን የሰጠህ ካለ በኋላ ፍቅረ ለነ ሀበ አቡከ ገበርከ ወአረቀ ማእከሌነ አምላክ ወሰብ ሆነ። ችናት ነጥቧ አምላክ ወሰብ ሆነ፣ ከአባት ጋር ያስታረከን አንድ ያደረግከን። ከማን ጋር ሆነ? አምላክ ወሰብ ሆነ። ክርስቶስ ምንድነው? ስግው ቃል። ስለዚህ በመካከል የሚለው ብሎ ተረጎመው አምላክ ወሰብ ማለት ነው። ችን በደንብ ያዙ። መካከለኛ ሲል አማላጅ አይሉም የኛ ቤተክርስቲያን ማለት ነው። ትርጓሜውን ንባቡን ስትመለከቱ ራሱ መካከለኛ የሚለውን ምን ብሎ ነው የፈታው? ከአባት ዘንድ ያስታረከን የሚለውን መካከለኛ የሚለውን አምላክ ወሰብ ይለዋል ማለት ነው። የእኛ መጽሐፍ እንደዛ ነው የሚለው፣ የሚተረጉምልን እንደዚህ ነው። ቅዳሴው እንደምታው ኪዳኑም እንደሚለው ጥሬ ንባቡ ምንድን የሚለው? ከአባት ዘንድ ፍቅርን አደረክልን ካለ በኋላ በመካከላችንም ሆነ አስታረከን። እቺ መካከለኛ የምትለው ቃል በመካከላችን ስለሚል አማላጅ እንዳንል ምን እንደሚለው አምላክ ወሰብ ሆነ። ማእከሌ ነው የሚለው ሲተረጉም አምላክ ወሰብ ሆነ፣ ከአባት ጋር ያስታረቅ። ምን ማለት ያስታረከ ማለት? አንድ ያደረከን። ተለይተን ነበራችሁ። ማስታረቅ የሚለው ቃል አንድ ማድረግ ነው። አሁንም እዚህ ጋር ማስታረቅ የሚለውን ቃል ምልጃ እንዳንለው ምን አለ? አንድ ያደረከን። ጥል ነበረ፣ የጥልን ግድግዳ አፍርሶ አካላዊ ቃል ወልድ ስግው ቃል ምን አረገን? አንድ አረገን። ስለዚህ ከአባት ዘንድ ፍቅርን አደረክልን፣ ከዛስ በመካከላችን ሆነ አስታረክን። ምን ማለት ነው? በመካከላችን ሲል አምላክ ወሰብ፣ አብ መለኮት ብቻ ነው ያለው፣ ስጋን አልለበሰም። እኛ ደግሞ ሰዎች ሩቅ በሲነን ስጋ ብቻ ነው ያለን፣ መለኮት የለንም። አካላዊ ቃል ወልድስ አምላክ ወሰብ ነው፣ ስግው ቃል መለኮትነትም አለው እንደ አብ። የእኛን ስጋ ደግሞ ተዋህደዋል በእግዚአብሔርና በሰው መካከል። ለዚህ የጠቀሰው እዚህ ጋር ጥቅስ ይለና እዚህ ጋር ህሩይ ማእከል እግዚአብሔር ወሰብ፣ በሰውና በእግዚአብሔር መካከል ይላል። ጥቅስ ራሱ ይጠቅሳል። አንደኛ ጢሞቴዎስ 2:5 ነው። በሰውና በእግዚአብሔር መካከል አንድ አለ የሚለውን ሲተረጉም ማለት ነው። ስለዚህ መካከለኛ የሚለው ምንድን ብሎ የተረጎመው? አምላክ ወሰብ። ስለዚህ በእኛ ቤተክርስቲያን መካከለኛ የሚለው ቃል አማላጅ ማለት ሳይሆን አንተ ፍጹም አምላክ ፍጹም ሰው ነህ፣ ስግው ቃል ነህ። ከስላሴ ውስጥ ስግው ቃል ማን ነው? ወልድ ኢየሱስ ክርስቶስ ብቻ። ከአባት ጋር ያስታረከን። ያስታረከን ምን ማለት ነው? አንድ ያደረከን። ጥል ነበረ፣ ጥልን ግድግዳ አፍርሶ፣ ልዩነት ነበረ፣ ጥልን አስወግዶ ልዩነቱን አስወግዶ ምን አደረገን? አንድ ያደረከን። ማስታረቅ ማለት ያ። ስለዚህ ከስላሴ ዘንድ ምን ተደረገልን? ፍቅርን፣ አንድነትን ተደረገልን ማለት ነው። ይህን ተረዳም ማለት ነው። እሺ አሁን ደግሞ ይህን በተመለከተ በቤተክርስቲያናችን ካሉት መጽሐፍቶች ውስጥ ትምህርተ ኅቡዓትስ እንዴት ይፈተዋል የሚለው ደግሞ እንመልከት። ትምህርተ ኅቡዓት በቤተክርስቲያናችን ካሉት ከሰባቱ ኪዳናት መካከል አንዱ ነው። ትምህርተ ኅቡዓት ሁሉም ክርስቲያን ሊኖሩ ከሚገቡ መጽሐፍቶች መካከል አንዱ ነው ማለት ነው። እሺ ምን እንደሚል ላሳያችሁ። ትምህርተ ኅቡዓት ማለት ነው፣ ቅድም አሳይቻችኋል። የትምህርተ ኅቡዓት ማለት ይሄ ነው። ጌታችን ከሙታን ከተነሳ በኋላ ከማድረጉ በፊት ያስተማራቸው ትምህርት ማለት ነው። እሺ እኔው እንዴት አድርጎ ለሐዋርያቱ እንዳስተማራቸው በዛው እንረዳለን ማለት ነው። በደንብ ያዙ። ማስታወሻ አደራችሁን ማስታወሻ የያዙ። ትምህርተ ኅቡዓት ላይ ጥቅሶች ላይ እንደሚገኝም በደንብ እንታዩ ስለፈለግኩ ነው። እሺ ትምህርተ ኅቡዓት ላይ እዚህ ጋር ይገኛል። በስጋ ወደሙ የተዛመዱት በጸሎተ ቅዳሴም ስሙን የሚጠሩት ማን እንደሆነ በዝነ ልቦናቸው ቢያውቁ ቢረዱ ይጠቀማሉና ይህን ትምህርተ ኅቡዓት የሚሰሙ ምዕመናን ማለታቸው አይታል። ይህንን ትምህርተ ኅቡዓት ማለት ሰው ስጋ ወደሙ ሊቆርብ ሲል አንዱ የሚነበበው ከሃይማኖት አበው ባሻገር ይህ ይነበባል። ትምህርተ ኅቡዓት ይባላል። ለምን? ስጋ ወደሙ ተራ ህብስት እንዳይመስላቸው፣ ደሙ ተራ ወይን እንዳይመስላቸው፣ አማናዊ ስጋ ወልደ እግዚአብሔር ደመ ወልደ እግዚአብሔር መሆኑ እንዲረዱ ምን ይላል እዚህ ጋር? በስጋ ወደሙ የተዛመዱት ማን የተዛመድ ነው? እኛ በስጋ ወደሙ እንዛመደው ማንን ነው? ስላሴ ነው፣ እናየዋለን። በጸሎተ ቅዳሴም ስሙን የሚጠሩት
ማን እንደሆነ በእዝነ ልቦናቸው፣ ይሄ በውጫዊ ጆሮ አይደለም፣ ይሄ በዚህ ጆሮ አይደለም፣ ከልባቸው ከውስጥ ሆነው ቢያውቁት ቢረዱ ይጠቀማሉና። ማን ምዕመናን እቹ ቃል በስጋ ወደሙ የተዛመዱት በጸሎተ ቅዳሴ ነው የሚጠሩት ማን እንደሆነ እኛ ክርስቲያኖች ብናውቅ እንጠቀማለን፣ ትጠቀማላችሁ ይላል። ይሄኛው ሀሳብ ሃይማኖተ አበው ላይ ያለ እልመስጦ አግያ ላይ እቹ ቃል በቃል ማለት እቺ ጋር ያለችው እንዳለ ቃል በቃል አለች። ምን ላይ? ሃይማኖተ አበው ላይ እዚህ ላይ ማለት ተመልከቱ። ሃይማኖተ አበው እልመስጦ አግያ ላይ ገጽ 26 ላይ እናገኘዋለን። ይሄን ገጽ በማለት ተመልከቱ። እዚህ ገጽ 26 ላይ ቁጥር 9 ላይ ተመልከቱ። ይሄው አንድ አይነት ትምህርተ ኅቡዓት ገጽ 15 ላይ ቁጥር 9 በስጋ ወደሙ የተዛመዱት በጸሎትም ቅዳሴ ስሙን የሚጠሩት ማን እንደሆነ በእዝነ ልቦናቸው ቢያውቁ ቢረዱት ይጠቀማሉ ነው የሚለውን በስጋ ወደሙ የተዛመዱት በጸሎተ ቅዳሴም ስሙን የሚጠሩት ማን እንደሆነ በእዝነ ልቦናቸው ቢያውቁ ቢረዱ ይጠቀማሉ ነው። ይሄኛው ሀሳብ እልመስጦ አግያ ላይ ያለው ሃይማኖተ አበው ላይ ያለው ቃል በቃል ትምህርተ ኅቡዓት ላይ ያለው። ስለዚህ ለምንድን ነው ቁርባን ከመውጣቱ በፊት ልንቆርብ ስንል ለምንድነው ትምህርተ ኅቡዓት የሚነበበው? ለምንድነው ሃይማኖተ አበው የሚነበበው? ሃይማኖተ አበው ምን ያደርጋል? ስጋው ደግሞ ስንቀበል ከማን ጋር ነው የምንዛመድ? ተዛምዷችን ከማን ጋር ነው? በጸሎተ ቅዳሴ ስሙን የሚጠሩት የማንን ነው? ማን እንደሆነ በእዝነ ልቦናቸው ቢያውቁ እኛ ምዕመናን ማለት ቢረዱት ይጠቀማሉና። ማን ነው ስሙን የምንጠራው በቅዳሴ ጊዜ? ስሙን ስጠሩ ታፍራላችሁ ለሚሉ ሰዎች ማለት ነው። እስኪ የዚች የትምህርተ ኅቡዓትን አንድምታውን እንመልከት። በስጋው ደግሞ የተዛመዱት በጸሎተ ቅዳሴ ስሙን የሚጠሩት ማን እንደሆነ በእዝነ ልቦናቸው ቢያውቁ ቢረዱ ይጠቀማሉ የሚሉ ቃል በቃል እልመስጦ አግያ ላይ የምትገኘዋል እዚህ ትርጓሜ አንድምታ ላይ ትምህርተ ኅቡዓት ደግሞ ተመልከቱ። እንዴት አድርገው አባቶቻችን ቅሽር አድርገው እንደጻፏት ማለት ነው። ሎክ መደብ ማስታወሻ ያዙ። የጠቀስነው ትምህርተ ኅቡዓትን መነሻ አድርገን ያየ ነው። ግን እዚህ ላይ ትርጓሜ አንድምታ ላይ ደግሞ እንመልከት እንዴት አድርገው መተርጉማን እንዳመሰጠሩት ማለት ነው። እሺ እንመልከቱ። እዩት። አሁን እዚህ ጋር ማን እንደሆነ ተመልከቱ። መሰረታዊ ነጥብ ላይ ብቻ ባተኩር በጣም ጥሩ ነው። ሙሉን ሳነብላችሁ ጊዜ እንዳልገድል ማለት ነው። እሺ ስጋውን ደሙን በመቀበል ጊዜ ይላል። ስጋው ደሙ ስንቀበል ማንን እንድትዛመዱ ታውቁ ዘንድ ማንን ነው የምንዛመደው? ስጋው ደሙ በመቀበል ጊዜ የማንን ስጋ ተቀብላችሁ ከማን ጋር ትዛመዳላችሁ ብሎ ይጠይቃቸዋል። አሁን ጥያቄ ስንጠይቅ የማንን ስጋ ነው የተቀበልነው? የክርስቶስ። ከማን ጋር ነው የምንዛመደው? ተመልከቱ። ይህን ጥያቄ ይጠይቃቸው ይላል። ያወቁ እንደሆነ ካወቁ ከሶስቱ አካላት አንዱ አካል ተለይቶ 5500 ዘመን ሲፈጸም ወደዚህ ዓለም መጥቶ ባህሪያችንን ባህሪ አካላችንን አካል አድርጎ ስጋውን ቆርሶ ደሙን አፍሶ ሰጥቶን ያንን ተቀብለን ከማን ጋር ከሶስቱ ጋር አንድ እንሆናለን ብለው ይመልሱታል። ያወቁ ሆነ ያላወቀ ከሆነስ እንዲህ ብሎ ሊነግራቸው ይገባልና ካላወቁ አሳውቃቸውን። ስለዚህ በስጋው ደግሞ ጊዜ የምንዛመደው ከማን ጋር ነው? ከስላሴ ጋር። የማን ግን ስጋ ነው የምንበላው? በደንብ ስሙ። ዝች ጋር ያቸው ያለችው ነጥብ ምን አክል በድነታችሁን ውስጥ ያለውን ተዛምዶ እንድናይ ነው። ስጋው ደግሞ ስንቀበል ከማን ጋር የምንዛመደው? ስጋውን ደሙን በመቀበል ጊዜ ማንን እንደምትዛመዱ ታውቁ ዘንድ የማን ስጋ ተቀብላችሁ ከማን ጋር ትዛመዳላችሁ? አሁን ሁለት ጥያቄ ነው። የማን ስጋ ተቀብላችሁ? የወልድ እግዚአብሔር ኢየሱስ ክርስቶስ። ከማን ጋር ትዛመዳላችሁ? ከሶስቱ አካላት ከአብም ከወልድም ከመንፈስ ቅዱስ ጋር። ይኸው ያወቁ እንደሆነ እውቀቱ ካላችሁ ምዕመናን ምን ብሎ ይመልሳሉ? የማንን ስጋ ተቀብላችሁ ከማን ጋር ትዛመዳላችሁ ቢባሉ መጀመሪያ ይመልሳሉ ከማን ስጋ ተቀብላችሁ የሚለው። የማንን ስጋ ተቀብላችሁ ሲባሉ ያወቁ እንደሆነ ከሶስቱ አካላት አንዱ አካል ተለይቶ 5500 ዘመን ሲፈጸም ወደዚህ ዓለም መጥቶ ባህሪያችንን ባህሪ አካላችን አካል አድርጎ ስጋውን ቆርሶ ደሙን አፍሶ ሰጥቶን ያንን ተቀብለን በደንብ ስሙ። ከማን ጋር የምንዛመደው? ከሶስቱ ጋር አንድ እንሆናለን። አይ ብዙ ጊዜ ፕሮቴስታንት ይሄ ነው ክርስቶስን ብቻው ነጥሎ አውጥቶ ከስላሴ አስተምሮ የሚነጥለው ይሄ ነው። አይ እዚህ ጋር ተነጥሏል በቃ። የእኛ ትምህርት ግን ተመልከት። የማንን ስጋ ነው የምትቀበሉት? ይኸው ትምህርት ትምህላልሳችን ከሶስቱ አካላት አንዱ አካል ተለይቶ
አየህ፣ ሶስቱም ስጋ ለበሱ አንልም። የሶስቱም ስጋ ነው የምንበላው አንልም። 5500 ዘመን ሲፈጸም ወደዚህ ዓለም መጥቶ ባህሪያችንን ባህሪ አካላችን አካል አድርጎ ስጋውን ቆርሶ ደሙን አፍሶ ሰጥቶን ያንን ተቀብለን የማንን የስጋው ቃል ከሶስቱ ጋር አንድ እንሆናለን ብለው ይመልሳሉ። ያላወቁ እንደሆነ ግን እንዲህ ብሎ ነግሯቸው ሊያሳውቃቸው ይገባል ማለት ነው። ስለዚህ ከማጋኑ አንድነታችን በስጋው ደግሞ ድህነታችን ከስላሴ ጋር የማን ስጋና ደምን ብንበላው ግን የወልደ ኢየሱስ ክርስቶስ ነው። ግልጽ ነው ሀሳቡ። ይሄንን ማወቅ አለብን። ይሄ ምንድነው? ትምህርተ ሕዋዓት ነው። እንግዲህ አስበው አሁን እየወሰድን ያለው ከቤተክርስቲያናችን ከሰባቱ ኪዳናት ውስጥ ነው። ከመጽሐፈ ቅዳሴ ደግሞ አንድ ምሳሌ ደግሞ እንውሰድ። ከመጽሐፈ ቅዳሴ ደግሞ ሁላችን የምናውቀው የመግቢያው ላይ ያሉ ክፍሎች ብዙ ጊዜ እንደ ችለታ ቸል ብለን የምናያቸው ናቸው፣ ግን በጣም ብዙ ሚስጥር አላቸው በውስጣቸው ማለት ነው። ግን ላሳያችሁ ስቴቶስ ለምሳሌ የቅዱስ ባስልዮስ ምስጋና ጸሎት አለ። ጸሎተ አኮቴት ዘቅዱስ ባስልዮስ የሚል ይህ ካይልና ለእኛ በጎ ነገር ያደረገ ይቅር ባይ እግዚአብሔርን እናመሰግነዋለን። ይቅር ባይ ጌታችን የአምላካችን መድኃኒታችን ኢየሱስ ክርስቶስ አባት ሰው ሰውሮናልና ረድቶናልና ጠብቆ አቅርቦናልና ወደ እርሱም ተቀብሎናልና አጽንቶ ጠብቆናልና እስከ ጅም ሰዓት አድርሶናልና። እቺ ትርጓሜ ምንድን ናት? የሚያክሰዋል ትርጓሜ በደም ስሙ አዘዘች ጋር እንደሚል ለእኛ በጎ ነገር ያደረገ ይቅር ባይ ማን? እግዚአብሔር እናመሰግነዋለን። ከዛስ ይቅር ባይ የጌታችን የአምላካችን እና የመድኃኒታችን ኢየሱስ ክርስቶስን አባት ምን አድርጎናል? ሰውሮናልና ረድቶናልና ጠብቆ አቅርቦናልና ወደ እርሱም ተቀብሎናልና አጽንቶ ጠብቆናልና እስከዚችም ሰዓት አድርሶናልና ካለ በኋላ አሁንም ክብርት በምትሆን በዚች ዕለት በሕይወታችን ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችን እግዚአብሔር ይጠብቀን ዘንድ እንለምነው። ይሄ ማን ምስጋና ነው? የቅዱስ ባስልዮስ የምስጋና ጸሎት ነው። ጸሎተ አኮቴት ዘቅዱስ ባስልዮስ ምን ማለቱ ነው? ሰውሮናል፣ ጠብቆናል፣ ረድቶናል ማለት እችን እንያት። እቺ ቃል በጣም ብዙ ትርጉም ስላላት ማለት ሰውሮናልና ማለት ምን ማለት ነው? ጠብቆናል ሲባል ምን ማለት ነው? እዚችዋ ላይ መጽሐፈ ቅዳሴያችንን ግሩም በሆነ መንገድ ይተነትናል። እዚህኛው መጽሐፍ ላይ ማለት ነው። በደንብ ስሙ፣ ማስረጃዎችን ያዙ። ከቻላችሁ ሪከርድም አድርጎ ለሁላችሁም እንዲሆን የጸሎተ አኮቴት ዘቅዱስ ባስልዮስ ነው። ቁጥር 14 እስከ 16 ሲንመለከት ምን እንደሚል ከእኛ አስቀድሞ ፍጥረትን የፈጠረ መሐሪ ይቅር ባይ የሚሆን የጌታችን ኢየሱስ ክርስቶስን የባህሪ አባቱ እግዚአብሔር አብን እናመሰግነዋለን ካለ በኋላ ዝላለ ኩሉ ተግባሩ እንዲል መቅድመ ኩሉ ተግባሩ ሲል ነው። ከዛ ላይ አንድም ለእኛ በጎውን ነገር ያደረገልን እግዚአብሔር አብን እናመሰግነዋለን። ለምንድን ነው እናመሰግነው? ስሙ እዚህ ጋር በልጁ ህልው ሆኖ ያደረገውን የህልውናውን ነው። ልጅነትን ስጋውን ደግሞ መስጠቱ ነው። አየህ፣ በልጁ ህልው ሆኖ በእኔ አብ እንዳለ አብን በእኔ እንዳለ መኖር ብሎ የለም ያደረገውን ነው። ከዛስ ልጅነትን ደግሞ ነው ስጋው ደግሞ መስጠቱ ነው። ልጅነት የተባለው ወልድ ኢየሱስ ክርስቶስ ስጋው ደግሞ ሰጠን። ከመከራ ሰውሮናልና አንድም በክብር ሰውሮናልና ወይሴውር ኅሩያነ በደመና እንዲል ካለ በኋላ ወረዳ አነ ከመከራ ሰውሮናልና አቀበነ ከመከራ ጠብቋልና ወአቅረበነ በልጅነት ወደ እርሱ አቅርቦናልና። አችሁ ስላሴ በልጅነት ወደ መቀር ወደ አብ ቀረብን። ስለዚህ እግዚአብሔር አባታችን ስንል አብም አባታችን ነው፣ ወልድም አባታችን ነው፣ መንፈስ ቅዱስም አባታችን ነው። የውጫዊ ግብር ነው አባትነት። የስላሴ በውጫዊ ግብር ለሶስቱም ይሰጣል። አይ በልጅነት ወደ እርሱ አቅርቦናልና ችናል መሰረት ወአቅረበን የምትለው ለዚህ ነው። ረድቶናልና ጠብቆ አቅርቦናልና ወደ እርሱም ተቀብሏልና። በምን? በልጅነት በረድኤት ተቀብሎናል። ስንወለድ ከማን የምንወለደው? ከአብርሃም ከመንፈስ ቅዱስ ከማይወረድ ነው። የማን ልጅ ነው? የስላሴ ልጅ። ስለዚህ ስላሴ አይቆረጥም። እዚህ ላይ ብዙ ጊዜ ፕሮቴስታንቶች ኢየሱስን በደንብ ወቀው፣ ሌላው ለምን አብስ መንፈስ ቅዱስስ ሶስቱም ተሰቀሉ ለምናምን አይደለንም እኛ። ለዚህ ነው ወአቅረበነ ስንል በልጅነት ወደ እርሱ አቅርቦናልና። በሞተው ለእግዚአብሔር የቀረብነው ወደ አብ ነው።
ተቀብሎናል። አቅርቦናል ብቻ እኮ አይልም እኮ ወደ እርሱም ተቀብሎናልና ከዛ አጽንቶ ጠብቆናልና እስከዚህም ሰዓትም አድርሶናልና። ይሄ ቤተክርስቲያናችን ትምህርት መሆኑን ማወቅ አለብን። ስለዚህ ተዛምዷችን ከማጋ ነው ከስላሴ ጋር ነው ለማለት ነው። እሺ ይሄ መጽሐፈ ቅዳሴያችን ነው። የአበውስ ትምህርት እንደዚህ የሚል አለ ከተባለ አዎ አለ። የቱ ጋር ከተባለ ሃይማኖተ አበው ላይ አለ። ግልጽ ነገር ማለት ነው። እስቲ ሃይማኖተ አበው ያውም የዲዮናሲዮስን ነው የምወስድላችሁ። ዲዮናሲዮስ ማለት የዘአርዮስፋጎስ የተባለው የቅዱስ ጳውሎስ ደቀ መዝሙር ነው። የመጀመሪያውን ክፍለ ዘመን አባት ነው። ዘዲዮናሲዮስ የአቴናው ማለት ነው። የአቴናው ዲዮናሲዮስ እዚሁ ሃይማኖተ አበው ላይ ምዕራፍ 10 እንደምታዩት ማለት ነው ክፍል 1 ቁጥር 15 ላይ እንደዚህ ይላል። ከአካሎቻቸው በአንዱ አካል አካሎቻቸው አንዱ አካል ማን ነው? ኢየሱስ ክርስቶስ በእውነት ተዛምደዋናውናልና። በአንዱ አካል ምን በእውነት ምን ተዛምደውናልና። የተዛመዱት እነማን ናቸው? ሥላሴ በማን በአንዱ አካል ኢየሱስ ክርስቶስ ስግው ቃል በርደተ ቃል እርገተ ሥጋ ሆኖ የምንዛመደው ከሥላሴ ጋር ተዘምደውናልና ነው የሚለው። በሰው ማደርን መረጡ። አየህ መረጠ እኮ አለ የሚለው። በሰው ማደርን መረጡ። በአብ በመንፈስ ቅዱስ ፈቃድ ወልድ ዋህድ ኢየሱስ ክርስቶስ ሰው ለመሆን በቃ። በሰው ማደርን መረጡ። በአብ በመንፈስ ቅዱስ ፈቃድ አይቹ ቅድም ያልነው ስለሆነ ይሄ ነው። በፈቃድ ሥላሴ አንድ ናቸው። ስለዚህ ክርስቶስ ሰው የሆነባት ያቺ ፈቃድ የአብም የመንፈስ ቅዱስን ፈቃድ ናት። ክርስቶስ ሰው ሆነ። ስለዚህ ከአካሎቻቸው በአንዱ አካል በእውነት ተዛምደውናልና። ዝምድናችን ከሥላሴ ጋር ከወልድ ከክርስቶስ ጋር ብቻ አይደለም የተዛመድ ነው። መጥቶ የተዛመደን አካላዊ ቃል ኢየሱስ ክርስቶስ ማን ነው? ስግው ቃል ኢየሱስ ክርስቶስ። ስግው ቃል ሲዛመደን ግን ከማን ጋር ጭምር ተዛምደናል? ከአብን ከመንፈስ ቅዱስ ጋር። ለዚህ ነው ከአካሎቻቸው በአንዱ አካል ነው ያለው። ምክንያቱም ሶስቱ አካላት ሥጋ አልለበሱማ። በወልድ ሰው መሆን በእውነት ነው እኮ በእውነት ያለ ሐሰት ተዛምደውናልና። በሰው ማደርን መረጡ። ግን በተለየ አካሉ ሥጋ የለበሰው ማን ነው? ከአካሎቻቸው አንዱ አካል የሆነ ሰው የሆነው ግን በማን ፈቃድ ነው? በሶስቱ ፈቃድ፣ በአብም በመንፈስ ቅዱስም ፈቃድ። ይሄ የቤተክርስቲያን ትምህርት መሆኑን ማወቅ አለብን። ግልጽ ነው ግን ከበዳችሁ መሰለኝ። አይ ቲንክ ሶ ግልጽ ነው። ልቀጥል ትንሽ አንድ 10 ደቂቃ ልቀጥልና ይበቃችኋል፣ እንዳይረዝምባችሁ። ነገ እንቀጥለዋለን። ግልጽ ነው። ስለዚህ ሁል ጊዜ ስለ ሥላሴ ብዙ ጊዜ ሥላሴን ብዙ ሰው እንደ ችላ ነው የሚያደርጉ፣ እንደ እውቀት ያስበዋል። ከድህነት ጋር የሚገናኝ አይመስሉም ብዙ ሰው ማለት። ሚስጥረ ሥላሴ የድህነታችን አንዱ አካል ነው። ጥንቃቄ እንድናደርግ በጣም አስፈላጊ ነው። ብዙ ሰው በቃ ክርስቶስ ላይ ተሰቀለን ሥጋውን ከበለው ደሙን ከተጠበቃ ኢየሱስ ብቻ ብሎ አይነት ይወስድና አብና መንፈስ ቅዱስን ከድህነት ኤክስክሉድ ማድረግ፣ እንደዚህ አይነት በጣም አደገኛ አይነት አካሄዶች አሉ። ለዛ ነው። እሺ ትንሽ ልቀጥልና ከዛ አቆማለሁ። ይቅርታ ዲስኮንፈርት እንኳን ካረኳችሁ ዛሬ ኔትወርኩ ባለመኖሩ ምክንያት ዘግቼ ስለገባው በጣም ይቅርታ። እሺ ሶስተኛ የምናየው ነጥብ በአምላክ ሰው መሆን ሚስጥረ ሥላሴ ተገለጠልን። ይህ እንኳን ብዙዎቻችን እናውቀዋለን። ምሳሌ ብቻ ነው ማሳያችሁ። እዚህ መጽሐፈ ቅዳሴያችን ላይ አለ። በአምላክ ሰው መሆን ሚስጥረ ሥላሴ ተገለጠልን። ይህን የሚናገር መጽሐፈ ቅዳሴያችን ላይ አለ። ይሄ ስርዓተ ቅዳሴ ክፍል ላይ እዚህ ገጽ 44 ቁጥር 39 ተመልከቱ። ምን የሚል ቃል አለ? መጀመሪያ ከዚህ ላንብብላችሁ። ወደ መከራ አታግባን ከክፉ ነገር ሁሉ አድነን እንጂ አንድ ልጅ ጌታችንና አምላካችን መድኃኒታችንም ኢየሱስ ክርስቶስ ለሰው ፍቅር ብሎ ባደረገው ቸርነትና ይቅርታ በእርሱ ያለ ምስጋና ክብር ጽን፣ በደንብ ስሙ፣ በእርሱ ያለ ምስጋና ክብር ጽን ከእርሱም ጋራ ለአንተ ይገባል፣ ከአንተ ጋር ትክክል ማህያዊ ከሚሆን ከመንፈስ ቅዱስም ጋራ ዛሬም ዘወትርም ለዘላለሙ አሜን። እቺ ትርጉሟ ምንድን ነው? በጣም እንሰማጠናለን፣ ጆሮ ጠገብ ናት። ግን አሁን እቺ ቃል ስናያት ስንት ትርጉም እንዳላት እናውቃለን። ተመልከቱ እዚህ ጋር በእርሱ ያለ ምስጋና ክብር ጽል ከእርሱ ጋራ ለአንተ ይገባል፣
ጋራ ይልና ከአንተ ጋራ ትክክል ማህያዊ ከሚሆን ምክንያቱም ከአብም ከወልድም ጋር በስልጣን በመለኮት ትክክል እሩ የሆነው ማን? መንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እቺ ትርጓሜ አንተውን እንመልከት። እቺኛዋ ቃል ምን አይነት ትርጉም ውስጧ እንደያዘ ማለት ነው። የት ነው የምናገኘው? ይህንም መጽሐፈ ቅዳሴ ስለሆነ ይሄኛው እንደምታዩት የዚህ መጽሐፈ ቅዳሴ አንድምታውን ነው ያለ እዚሁ ላይ ማለት ነው። እንዴት አድርጎ መተርጉማ እንደተረጎሙት እዚቹ ላይ ላሳያችሁ። ገጽ 53 ላይ እዚህ ላይ ማለት ነው። ገጽ 53 ላይ የኛ መተርጉማን እንዴት አድርጎ እንደማሰጥሩት ተመልከቱ። ይኸው እዚህ ጋር ገጽ 53 ላይ ቁጥር 38 ተመልከቱ። ሀተታ በደምብ ስሙ። እዚህ ጋር አንድነት ሶስትነት የታወቀ መቼ ነው? ከሶስቱ አካላት አንዱ አካል ሰው ከሆነ ወዲህ ነውና የድህነታችን አንዱ አካል ነው። በቃ በአምላክ ሰው መሆን አንድነት ሶስትነት ታወቀ። ይህንን አንድነት ሶስትነት በወልደ እግዚአብሔር በክርስቶስ ሰው መሆን ማወቃችን ራሱ የድህነታችን አንዱ አካል ነው። እውቀት አይደለም፣ ይሄ የድህነት አካል ነው። አንድነት ሶስትነት የታወቀው የነበረው አይደለም የሚለው ዓለም ሳይፈጥርም ነበር አንድነትና ሶስትነት። ለእኛ ግን ኦፊሻሊ የተገለጠልን የታወቀው ከሶስቱ አካላት አንዱ አካል ሰው ከሆነ ወዲህ ነውና ወባህቱ መኑሂ እያይመኖ እና አየ ከአንተ ጋር ትክክል ማለት ምን ማለት ነው? የሚበላለጡበት የሚቀላሉበት ጊዜ የለምና። ስለዚህ በነገረ ድህነት ትምህርታችን የአምላክ ሰው መሆን አዳነን ተቤዥን ብቻ ሳይሆን ሶስትነትና አንድነት ሶስትነት ራሱ ታወቀልን ተገለጠልን። በማን ሰው መሆን? አንዱ አካል ሰው ከሆነ ወዲህ ነውና። መጽሐፈ ቅዳሴ ትርጓሜ አንድምታ ምዕራፍ 7 ገጽ 3 ላይ እቺ ንግግር እቺ ገጽ ነው አላችሁ ሁሉ ያመጣችሁ እቺ መጨረሻ ማጠቃለያ። ስለዚህ የድህነታችን አንዱ አካል ምንድን ነው? ሶስተኛው ነጥብ ምንድን ነው? ስላሴን ማወቃችን። ስላሴን ማወቅ ራሱ የድህነት አንዱ አካል ነው። ምን አገናኘው ከእርሱ ሰው ጋር መሆን ጋር ካልን አንድነት ሶስትነት ራሱ የታወቀው ከሶስቱ አካላት አንዱ አካል ሰው ከሆነ ወዲህ ነው። አብ በሰማይ ሆኖ የምወደው ልጄ ብሎ እኔ ባይ ሆነ አካል ወልድ በተለየ አካሉ ስግው ቃል በእደ ዮሐንስ በጥቅስ ሲጠመቅ መንፈስ ቅዱስ በርግብ አምሳል። አየህ አንድነት ሶስትነት የታወቀው ከመቼ ወዲህ ነው? ከሶስቱ አካላት አንዱ አካል ሰው ከሆነ ወዲህ ነውና የድህነታችን አንዱ አካል ነው። እውቀት ብቻ ሳይሆን የድህነታችን አንዱ አካል። ይህንን መጽሐፈ ቅዳሴ ላይ ያገኛችሁት እንጂ ሃይማኖተ አበው ላይ የአበው ምስክርነት አለ ቢባል አዎ አለ። ይኸው ሃይማኖተ አበው ላይ ይኸው ቃል በቃል አባቶቻችን መስክረውልን። ማን የመሰከረው? ጎርጎሪዎስ። በጣም የሚገርማችሁ ጎርጎሪዎስ ገባሬ መንክራት ወይ ደግሞ ዘቂሳሪያው ማለት ነው። ገባሬ መንክራት ማለት ዘቂሳሪያው ምዕራፍ 13 ክፍል 1 ላይ ቁጥር 10 ተመልከቱ ምን እንደሚል። አብም እንዲሁ አብ ማለት ነው በደብረ ታቦር የምወደው ልጄ ይህ ነው ብሎ ከመሰከረ በኋላ እንዲሁም ሶስቱ በቅድምና የነበሩ ቀዳማውያን መበላለጥ የሌለባቸው እሮያን እንደሆኑ ያስረዱን ዘንድ በዮርዳኖስ መንፈስ ቅዱስን ከሰደደ በኋላ ነው እንጂ። ምን የታወቀው? ሚስጥረ ስላሴ በደብረ ታቦር አብ የምወደው ልጄ ኢየሱስ ስሙት አለ አይደለም። ሶስቱ ሐዋርያት ጴጥሮስ፣ ዮሐንስ፣ ያዕቆብ የሚስጥር ሐዋርያት አምደ ሐዋርያት ነበሩ። በዮርዳኖስስ ያው ደገመው። ስለዚህ ሚስጥረ ስላሴ ቤት ተገለጠ በደብረ ታቦርና በማየ ዮርዳኖስ። አብም እንዲሁ ነው የሚለው። ይኸው ለምንድን ነው የተገለጠው? ይኸው ከላይ ቁጥር 9 ላይ አለ። ነገር ግን ይላል ከሰው ወገን ማንም አያውቃቸውም ነበር። ማንን? ስላሴን። የእግዚአብሔር ልጅ ወልድ ዋሕድ ሰው ሆኖ አባቴ እነሆ ስምን ለሰው ሁሉ ገለጥኩ እኔንም የባህሪ ልጅ እንደሆንኩ ያውቁ ዘንድ ዓለም ሳይፈጠር በነበረ ጌትነት ገለጠኝ ብሎ ካስረዳ በኋላ ነው እንጂ ማንም አያውቃቸውም ነው የሚለው። ስለ ስላሴ ካልገለጡልን ስለ ስላሴ ማወቅ አንችልም። ስላሴ ደግሞ የተገለጠልን አንድነትና ሶስትነት የተገለጠው መቼ ነው? በወልደ እግዚአብሔር በክርስቶስ ሰው መሆን። የድህነታችን ምንድን ነው? አንዱ አካል። በደንብ ያዙ ክርስቲያኖች፣ እየያዙ ነጥብ ያለውን እንዳትረሱት። በስላሴ ፈቃድ ነው ሚስጥረ ስጋዌ የተፈጸመው። አንድ ሁለተኛ ድህነትም ፍቅርም አንድነትም የተደረገልን በማን ነው? በስላሴ ነው። ቅድም አይተናል። ሶስተኛ በምን አየን? ደግሞ አሁን አምላክ በአምላክ ሰው መሆን ምን ተገለጠ? ሚስጥረ ስላሴ። ማንም አያውቃቸው ነበር።
አብም እንዲሁ በደብረ ታቦር የምወደው ልጄ ይህ ነው ብሎ ከመሰከረ በኋላ እንዲሁም ሶስቱ በቅድምና የነበሩ መጀመሪያም ነበሩ፣ ከደብረ ታቦር በኋላ መገለጥ በኋላ አይደለም በቅድምና የነበሩት ሶስቱም በቅድምና የነበሩ ቀዳማውያን ብቻ መሆናቸው መበላለጥ የሌለባቸው አንዱ ከአንዱ አይለያይም፣ አይበላለጥም፣ ሮያን የተካከሉ ማለት ነው እንደሆኑ ያስረዱ ዘንድ። ከዛስ ደብረ ታቦር ብቻ አይደለም በዮርዳኖስ ይኸው መንፈስ ቅዱስን ከሰደደ በኋላ ነው እንጂ። ስለዚህ ሚስጥረ ሥላሴ ራሱ የተገለጠው መቼ ነው? በአምላክ ሰው መሆን። ስለዚህ በአምላክ ሰው መሆን ሥላሴን ማወቃችን የድህነታችን አካል ነው። ርዕሳችን ምንድን ነው? ኦርቶዶክሳዊ የነገረ ድነት ትምህርት። ይህን በደንብ ማወቅ አለብን። ስለዚህ በአምላክ ሰው መሆን ውስጥ የሥላሴን አንድ ሶስትነት ማወቃችን ግልጥ ሆኖ የታወቀን በክርስቶስ ሰው መሆን ስለሆነ አንዱ የድህነታችን አካል ነው እንጂ መስቀል ላይ ብቻ ሄደን ዋጋ ከፍሎልሃል፣ ተደመሰሰልህ፣ ደም ቆረሰልህ ብቻ አይደለም። እኛ እሱ ብቻ አይደለም። እኛ ከዚህ ነው የምንጀምረው። ተሰውሮ የነበረው ምክንያቱም አንድ ሰው ሞቶልኛል ተሰቅሎልኛል ብሎ እያመነ ኦንሊ ጂሰስ ከሆነ አይደለም። አይታል እዚህ ጋር እኮ ትክክል ነው። ተሰቅሎልኛል፣ ሞቶልኛል፣ ዋጋ ከፍሎልኛል። ትክክል እኮ ነው። ኢየሱስ ያድናል። ምን ግን ሚስጥረ ሥላሴ ላይ ግን ምንድን ነው ያለው ምልከታ? ለዛም ነው ኦርቶዶክሳዊ ነገረ ድነት የሚጀምረው ከዚህ ነው። ለዛ ነው ሶስቱ ነጥቦች ያየ ነው ማለት ግልጽ ነው አይደለ? በሚቀጥለው ጊዜ አሁን እንዳላሰለቻችሁ ነገ ከዚህ ቀጥላለሁ ማለት ከዚህ ቀጥለን ነገ ለዛሬው መሰለቻቸትም እንዳይሆን ለጊዜው ይብቃ እላችኋለሁ። እንዴት ነው? ትንሽ ያዝ ያደርጋላ። አይ ቲንክ ትንሽ ጠንከር ይላል መሰለኝ። በጣም ይቅርታ እንግዲህ። እንዴት ነው? ትንሽ ያዝ ያደርጋል። ትንሽ ያዝ ያደርጋል አይደል? እሺ፣ ዋናው ዓላማው ምንድን ነው? አጭር ቃል ስናብራራው ተሰቅሎ ሞቶ ያዳነ ኢየሱስ ክርስቶስ መስቀል ላይ ብቻ የምንተነትነው አይደለም። የኛ ነገረ ድነት ትምህርት ከምስጢረ ሥላሴ ጋር እንዴት እንደሚያያዝ ከነገረ ሥላሴ ትምህርት ጋር እንዴት እንደሚያያዝ ማለበም ነው። ዋናው ኮንሰፕቱ እዛ ጋር ያለው። ምክንያቱም ገና ስንጀምር ራሱ ነገረ ድነታችን በእርሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ አዳነን የምትለው ከመድረሳችን በፊት መጀመሪያ የሶስቱን ፍቃድ አለ። እችን እንዳንረሳ መጥቶ አዳነን ብለን የምናገረው በእርሱ ፍቃድ፣ በአባቱ ፍቃድ፣ በመንፈስ ቅዱስ ፍቃድ መጥቶ አዳነን። እቺ ነጥብ አለች። እችን እንዳንዘነጋት ነው። መጽሐፍ ቅዱሳዊ ስታደርጉት በዮሐንስ ወንጌል ላይ እንደምናገኘው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የሰጠው ማንን ነው? አንድያ ልጁን። ሰጪው ማን የተባለው? እዚህ ጋር እግዚአብሔር የተባለው ማን ነው? አብ። አንድያ ልጁን ወልድን ሰውን ተወለድ ውረድ ተወለድ ብሎ አንድያ ልጁን እንዲሁ ሰጠን። የድህነታችን አንዱ አካል እንጂ እንደ ሌሎቹ ቤተ እምነቶች መስቀል ላይ ብቻ ያለውን ነገር ተዘንግቶ እሷን ብቻ ድህነትን መስቀል ላይ ተከናው ሌላውን ሁሉ አፈር ከደም ያብሉቶ ተሰጎተ ቃልን በዚህ ላይ ተመላለሱ ማስተማርን ሰው መሆኑን በስርዓትን ሁሉ ገደል ከቶ እኛ እንደዛ ብለን የምናስተምር አይደለንም። ወንጌሉ ላይ እንደነገረን በእርሱ ፈቃድ፣ በአባቱ ፈቃድ፣ በመንፈስ ቅዱስ ፈቃድ የሚለውን ምን ብሎ ገለጸልን? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወዶአልና። ስለዚህ አንዱ የድህነታችን አንዱ አካል ይሄ ነው። ተገዶ ሰው ሆና የሆነ አይደለም፣ ወዶ ፈቅዶ ነው። ያ ክርስቶስ ደግሞ የሆነበት ፈቃድ ደግሞ የአብም የመንፈስ ቅዱስ ነው። አንደኛው። ሁለተኛውስ ፍቅር አንድነት ሲደረግልን ከሥላሴ ጋር ነው ተዛምዷችን። አዎ በተለየ አካሉ ስጋውን የቆረሰ ደሙን ያፈሰሰ ኢየሱስ ክርስቶስ ነው። ኢየሱስ ስጋና ደም ግን ስንቀበል የምንዛመደው ከአብም ከወልድም ከመንፈስ ቅዱስም ነው። ውሃና ደም ክርስቶስ ሲሰቀል ፈሷል አይደል? ደሙ ለኃጢአታችን ስርየት፣ ማዩ ውሃው ደግሞ ለጥምቀታችን ነው። ስንጠመቅ የማን ልጅ የምንሆነው? የሥላሴ ልጅ። አይታችሁ ውሃው የፈሰው
ውሃ የፈሰው ከማን ነው? ከክርስቶስ። ያቺ ውሃ ግን ለጥምቀታችን ናት። ስንጠመቅ ከማን ነው? ከስላሴ። የስላሴ ልጅ እንባላለን። አይታል እዚህ ጋር በተለየ አካሉ ስጋ ለብሶ ለእኛ ብሎ ደሙን አፈሷል። ተዛምዷችን ግን ከስላሴ ጋርም ጭምር ነው። ተነጥሎ ከወልድ ጋር ብቻ አይደለም ነው። ግልጽ ናት ሀሳቡ። ሁለተኛ ሶስተኛ ነጥብ ማነሳ ሶስተኛ ነጥብ ኢየሱስ ክርስቶስ ሰው በመሆኑ ምክንያት ሚስጥረ ሥላሴ ተገለጠልን። ይሄ ራሱ የድነታችን አካል ነው። እሱ ሰው ባይሆን ኖሮ ሰውን ባይገለጥል ኖሮ አንድነትና ሶስትነት ሥላሴ አናውቅም ነበረ። ስለዚህ በወልደ እግዚአብሔር በኢየሱስ ክርስቶስ ገነት ተከፈተልን፣ ኃጢአታችን ተሰረየልን፣ ደብዳቤያችን ተቀደደልን፣ የጥል ግድግዳ ፈረሰልን፣ ዲያብሎስ ተሸነፈ ብቻ ሳይሆን ሚስጥረ ሥላሴ ራሱ ተገለጠልን። የድህነታችን አካል ነው። ወልድ የተለየ አካሉ ሲጠመቅ በእደ ዮሐንስ አብ ሳይሆን የምወደው ልጅ ያለ መንፈስ ቅዱስ በርግብ አምሳል ወረደ። በደብረ ታቦርም ልክ እንደዚሁ ሶስቱን ደቀ መዛሙርት ወደ ረጅም ተራራ ደብረ ታቦር ሲወጣ ጌታችን አብ በሰማይ ሆነ የምወደው ልጅ አለ አለ። ደመና መቶ ጋርዳቸው የመንፈስ ቅዱስ ስግው ቃል በተለየ አካሉ ደግሞ ነጭ መስሎ ታያቸው። ሚስጥረ ሥላሴ ተገለጠ። በማን? በአምላክ ሰው መሆን የድህነታችን አንዱ አካል ነው። ግልጽ ነው አይደል? ሶስት ነጥብ ዛሬ አየን። የምከልሰው ለምንድን ነው? የምትዘሉ ሰዎች መድረሱ ሰዎች ካላችሁ ማስታወሻ ስትይዙ እንድትይዙት ብዬ ነው። ከምን እንደሚጀምረው ኦርቶዶክስ የደነገረ ድነት ትምህርት ሲጀምር ከመነሻው ከጥንስሱ ራሱ የአምላክ ሰው መሆን የሥላሴ ፈቃድ ነው። ቆርጠን ለወልድ ብቻ የምትሰጠው አይደለም። ግልጽ ነው። አልተወሳሰበባችሁ ማለት ሲነገር ደረታችሁ የሚጀምሩ ገና መጀመሪያ አምላክ እግዚአብሔር አምላክ ሰውን ለማዳን ፈቃደኛ ሲሆን የሥላሴ ፈቃድ ነው። ይህ ከምን ያድናል? ነገ ድነታችን ትምህርታችን ከሚስጥረ ሥላሴ ይጀምራል። ኦል ጂሰስን ይቆርጣል። የሥላሴ ፈቃድ የሚከፋፍልን ይቆርጣል፣ ያስወግዳል። ከዚህ ሮጦ ሄዶ መስቀል ላይ ብቻ አይደለም ያለው፣ ከዚህ ይጀምራል። ሲጀመር እኛን ለማዳን ራሱ ሲፈቅድ ይህች ፍቃድ የሥላሴ ፍቃድ ናት። ለዚህም ነው የዘወትር ጸሎታችን ያውም ዛሬ ማክሰኞ ጠዋት የደገምነው ውዳሴ ማርያም እስመ ፈቃዱ ወስምረተ አቡሁ ወመንፈስ ቅዱስ መጽአ ወአዳነን የምትለው በእርሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን። እቺ ራሱ የሥላሴን ፈቃድ ከማመን ይጀምራል የኛ ሚስጥረ ሥላሴ ትምህርት ለማለት ነው። ሁለተኛስ በወልደ እግዚአብሔር በኢየሱስ ክርስቶስ ሰው መሆን ከሥላሴ ጋር አንድ እንሆናለን። ስጋውን የቆረሰው ደሙን ያፈሰልን ወልደ እግዚአብሔር ኢየሱስ ክርስቶስ ነው። ስግው ቃል ነው። ስጋውን ስንበላ ደሙን ስንቀበል ግን ከማገሩ ከሥላሴ ጋር የምንዛመደው ከወልድ ጋር ብቻ አይደለም ነው። ሶስተኛስ እርሱ ሰው አይሆንና ባይሰቀልና ባይሞትልን ሰው ሆኖ ባይገለጥ ኖሮ ሲጀመር ሚስጥረ ሥላሴ ራሱ አይገለጥም ነበረ። ሚስጥረ ሥላሴ ተገልጦ አንድነትና ሶስት መረዳታችን ራሱ መገንዘባችን ማወቃችን የድህነታችን አካል ነው። አልጨረስንም ገና። ይሄ ገና ሶስተኛ ነጥብ ነው። ወደ 10 ምናምን አለ። ወገባችሁን ሸጥ ካረጋችሁ እንቀጥላለን። ከከበዳችሁ ግን የሆነ ቦታ ላይ አቆማለሁ። በቃ ኦርቶዶክሳዊ የነገረ ድነት ትምህርት ነው እየያዝን ያለን። ለምንድን ነው እያጣቀስኩ ማሳያችሁ? ከሃይማኖተ አበው ከዚህኛው አንድ፣ ከዛ ከመጽሐፈ ቅዳሴ ስርዓት አምልኳችን ከምንፈጽምበት ቀጥሎ ደግሞ ይሄ መጽሐፈ ቅዳሴ ምን አይደለም፣ መጽሐፈ ቅዳሴ ትርጓሜ አንድምታችን፣ ከዛ ውዳሴ ማርያም፣ ከዛ ትምህርተ ኅቡዓት፣ ከዛ ኪዳን። አያችሁ የምናጣቀሳችሁ መጽሐፍቶች ከግላችን ምንም ነገር አንቆርስም። ሃይማኖተ አበው አለ፣ መጽሐፈ ቅዳሴ አለ፣ ትርጓሜ አንድምታው አለ፣ መጽሐፈ ቅዳሴ፣ ትምህርተ ኅቡዓት አለ፣ መጽሐፈ ኪዳን አለ፣ ውዳሴ ማርያም አለ። 6 መረጃ ለእያንዳንዱ አሁን ለሶስቱ የጠቀስናቸው ማስረጃዎች ለእያንዳንዱ ከሃይማኖተ አበው አለን፣ ከመጽሐፈ ቅዳሴ አለን፣ ከውዳሴ ማርያም አለን፣ ከትምህርተ ኅቡዓት አለን፣ ከመጽሐፈ ኪዳን አለን። ያውም ቤተክርስቲያናችን ዕለት ተዕለት ከምትጠቀምበት ርዕሳችን ምንድን ነው? ኦርቶዶክሳዊ የነገረ ድነት ትምህርት የሚጀምረው ሚስጥረ ሥላሴን ከመረጥና ከማወቅ ይጀምራል። አምላክ ሰው ሆነ ከማለት በፊት ያ አምላክ ሰው የሆነበት ፈቃድ ራሱ ከመሆኑ አስቀድሞ የፈቀደው የወደደበት ውድ የሥላሴ ውድ ነው።
ወልድ በጣም ወዶን አብና መንፈስ ቅዱስ ተገለው አይደለም። እኛን ለማዳን ሲወዱ ሰው የወደዱበት ውድ እንዲሁ የወደዱበት ውድ የአብም የወልድም የመንፈስ ቅዱስ ውድ ነው። ሰውን ለማዳን ሲፈቅዱ የአብም የወልድም የመንፈስ ቅዱስ ፈቃድ ነው። ከዚህ ይጀምራል። ሚስጥረ ሥላሴን ገደል ከቶ በክርስቶስ አምናለሁ፣ ተሰቅሎልኛል፣ ሞቶልኛል፣ ቤዛዬ ነው፣ እሱ ብቻ ይበቃል የሚል ሰው ኦንሊ ጂሰስ ከሆነ ግን አይጸድቅም። የለም ሚስጥረ ሥላሴ ወደዛ ተሽቀንጥሮ የሚፈጸም ድነትም የለም። እችናት ነጥባችን ነው፣ ኮንሰርታችን እችናት እንጂ መስቀል ላይ ብቻ የተደረገውን የማዳን ስራ ብቻ ላይ የምናጠነጥር አይደለንም። ከፈቃድ ይጀምራል። አሁንስ ግልጽ ነው። ይህ ሁሉ እየደጋገምኩኝ በተለያየ ምሳሌ ምናምን አድርገው ላረፈደ ሰው በደንብ ላልገባው ሰው ክለሳ እንዲሆን ነው። እሺ ላዘጋችሁ ፈልጌ አይደለም። ሲደጋገም በተለያየ ነገር እንትን ሲሆን ሲቀርብ የበለጠ እየተዋሃደን እየተዋሃደ እንዲመጣ ለማስቻል ያክል። ስለዚህ ከልጅ ልጅ ተወልጄ አድንሃለሁ ብሎ ሥላሴ እኛን ለማደን የፈቀደው ፈቃድ የሥላሴ ፈቃድ ነው። ስለዚህ ወልድ እኛን ያፈቀረበት ፍቅር አብ ያለው ፍቅር ነው፣ መንፈስ ቅዱስ ያለው ፍቅር ነው። ግልጽ ነው። አሳወር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። ማ እግዚአብሔር አብ። ስለዚህ ወደ 10 ምናምን ነገሮች አሉ እዚህ ጋር በደንብ እናየዋለን። አስታራቂነት፣ ቤዛነት ምናምን ወኮን አራቂ ለአዲስ ኪዳን የሚለው ሁሉ ውዳሴ ማርያም ሁሉ ልቅም አድርገን እናያታለን። ግን ከየት እንደሚጀምር ግን እንድታውቁት ኦርቶዶክሳዊ ነገርነት ትምህርታችን እንዴት ከሚስጥረ ሥላሴ ጋር እንደሚገናኝ ለሶስቱም ከትምህርተ ኅቡዓት፣ ከመጽሐፈ ቅዳሴ፣ ከመጽሐፈ ኪዳን፣ ከሃይማኖተ አበው፣ ከውዳሴ ማርያም ጠቅሰን የውጭ ስኮላሮችን አምጥተን ነው። በዚህ አጋጣሚ ኦርቶዶክሳውያን አባቶቻችን ሊቃውንት ኢትዮጵያን ምን ያክል ብሎች እንደሆኑ እንድታውቁት። ሃይማኖተ አበው አለ ግዕዝ አማርኛ፣ መጽሐፈ ቅዳሴ ይኸው እንደምታዩት ግዕዝ አማርኛ አለን፣ ትርጓሜው ግዕዝ አማርኛ አለን፣ ሃይማኖተ አበው ግዕዝ አማርኛ አለን፣ ትምህርተ ኅቡዓት ግዕዝ አማርኛ አለን፣ መጽሐፈ ኪዳን ግዕዝ አማርኛ አለን፣ ውዳሴ ማርያም ግዕዝ አማርኛ አለን። ከዛ እየወሰድን ነው የምንሄደው ማለት ነው። እውነት በኢትዮጵያ ኦርቶዶክሳዊ ቤተክርስቲያን ሊቃውንት ያውም ደግሞ እንግዲህ አሁን እነዚህ በቤተክርስቲያናችን አንድ ሰው መቀበል ከሚገባቸው መጽሐፍቶች አንዱ ውዳሴ ማርያም ሳይቀበል አንድ ሰው ኦርቶዶክስ መሆን አይችልም። መጽሐፈ ኪዳንን ተቃውሞ አንድ ሰው ኦርቶዶክስ መሆን አይችልም። መጽሐፈ ቅዳሴን ተቃውሞ አንድ ሰው ኦርቶዶክስ መሆን አይችልም። ሃይማኖተ አበውን ተቃውሞ ኦርቶዶክስ መሆን አይችልም። ሰባቱን ኪዳናት ትምህርተ ኅቡዓትን፣ ሊጦንን፣ መጽሐፈ ኪዳንን ተቃውሞ አንድ ሰው ኦርቶዶክስ መሆን አይችልም። ሃይማኖተ አበው መቃወም አይችልም አንድ ሰው፣ ድርሳን ነው። ስለዚህ ምንጭ የምናደርገው ራሱ ከቤተክርስቲያናችን አንድ ኦርቶዶክስ የግድ መቀበል ከሚገባቸው መጽሐፍቶች ይጠቀስ ነው የምንለው። በዚህ አጋጣሚ ኦርቶዶክሳውያን ሊቃውንት እንዴት አድርገው ሚስጥረ ሥላሴን ከነገረ ድህነት ጋር አዋስተው እንዴት አድርገው አሰናስበው እንደሚያሳየው ከመጽሐፍቶቻቸው ካየም በኋላ ከዛ ማመሳከሪያ ደግሞ ከሃይማኖተ አበው እውነት ይሄ የመጽሐፈ ኪዳን ላይ ያለው፣ ውዳሴ ማርያም ላይ ያለው፣ ትምህርተ ኅቡዓት ላይ ያለው፣ መጽሐፈ ቅዳሴ ላይ ያለው እውነት ሃይማኖተ አበው ላይ ካለው ጋር ይገናኛል አይገናኝም? ለዛ ለእያንዳንዱ እዚህ እየጠቀስ ነው፣ ከሃይማኖተ አበው ጭምር እየጠቀስ ነው የምናየው ማለት። ለምን ኦርቶዶክሳዊ የነገረ ድህነት ትምህርታችን ከአበው ትምህርት ጋር አብሮም የተያያዘ ስለሆነ ግልጽ ነው። ነገ እግዚአብሔር ከፈቀደ የነገ ሰው ይበለን እና 12 ሰዓት ላይ በጊዜ እንጀምራለን። አይሻልም? ጠዋት ከሚሆን አይሻልም? ወደ ማታ ታላቁ ጅብሪልም ወደ ማታ አካባቢ ስለሚመቸው እንደዛ እናደርጋለን። 12 ሰዓት ላይ እናድርገው። ፈጠነባችሁ? ዛሬ ትምህርት ፍጥነት አለው? ፍጥነት አለው የዛሬ ትምህርት? እሺ። ስለዚህ ነገ ኦርቶዶክሳዊ ነገረ ድህነት ትምህርቱን እንቀጥላለን። ማስታወሻ ደንብ እየያዛችሁ እውቀት ብቻ ሳይሆን ከየትኛው ለዚህ ነው ምዕራፍ ምነግራችሁ ቁጥር ምነግራችሁ ድንገት የምታነቡ ሰዎች ካላችሁ ሪፈር እንድታደርጉ። ዝም ብዬ አሁን በአፍ ብቻ ብነግራችሁ አያዝም፣ አይዋሃድም። ግን መጽሐፉን እያየ ነው እያነበብ ነው የቱ ጋር እንደተጻፈ ስታዩት ግን የበለጠ ይዋሃደናል። አይሻልም? ዝም ብሎ አሁን በአፍ ሲነገር ንባብ ነው የሚመስለው፣ ዘመኑንም አይዋጅም እውነት ለመናገር። ሶስተኛ ነገር ደግሞ መጽሐፉም የሌለው ሰው ይኖራል።
ሃይማኖታዊ የሌለው ሰው ይኖራል። መጽሐፈ ቅዳሴ የሌለው ሰው አለ። ትርጓሜ አንድምታ የሌለው ሰው ይኖራል። እንደዚህ የሌለው ሰው አትሊስት እንኳን መጽሐፉን እያሳየን ብንሄድ እየተዋህደን ይመጣል። ለካ የተጻፈ ነገር ነው የሚያወሩት። የአበው ትምህርቱ ስለካ ያለ ለዛም ትርጓሜ አንድምታውን እያየን እያነበው ነው የምንሄደው። ስለዚህ ነገ 12 ሰዓት ላይ እንጀምርና ኦርቶዶክሳዊ ነገረ ድነት ትምህርቱን እናያለን። በዚህ አጋጣሚ መካከለኛ የሚለው ነው። ቅድም አየነው፣ አይታችኋል። ቅድም መካከለኛ የሚለው ብሎ የሚተረጉመው የኛ ትርጓሜ አንድምታ አምላክ ወሰብ። አየህ፣ አምላክ ወሰብ አስታረቀ የሚለው ምን ይላል? አንድ አደረገ። ስለዚህ የክርስቶስ እርቅ ምን ያደረገው? ስርየተ ኃጢአት ሲፈጸም ምን ሆነ? ኃጢአታችን ተደመሰሰና ከእርሱ ጋር አንድ ሆነን የሥላሴ ልጅ ሆነን ባሮች የነበረውን ልጆቹ አደረገን፣ ወራሾቹ አደረገን። እንዲህ አድርገን በደንብ አድርገን ከአበው ትምህርት ጋር እያያዝን እንማራለን። ስለዚህ መጀመሪያ ኦርቶዶክሳዊ ነገር እኛ አልገባ ነው የታቸው። ከገባን በኋላ ዲቤት አይሻል ገብቶን ኦርቶዶክሳዊ ትምህርቱ ገብቶ አንድ ጊዜ ከሆነ እኛ አንዳንዶቻችን ለቤተክርስቲያን የምንቆም እኮ ሳይገባን፣ ብዙዎቻችን እውነት ለመናገር ማለት ሳይገባን ነው በጣም ምንቆም ማለት ነው። ኦርቶዶክስ ምን እንደምትል እንኳን ነገረ ድነት ትምህርቷ ላይ ሳናቅ ከመናፍቃን እነሳና ጥለዛ እንጀምራለን። ያ ምን ያመጣል? ያወዛግበዋል፣ ጉዳዩን ግራ ያጋባዋል። ስለዚህ መጀመሪያ እኛ ራሱ የቆምንበት ራሱ ኦርቶዶክሳዊ ትምህርት ራሱ እናውቀዋለን። ነገረ ድነት ትምህርታችን በመጽሐፍ ማስረጃ አቅርቡ እንባል ገጽ፣ ምዕራፍ፣ ቁጥር ታሳያላችሁ። አሁን ብዙ ጊዜ መናፍቃን ስታብራሩላቸው ከመጽሐፍ ቅዱስ እስቲ ቤተክርስቲያናችሁ እንደዚህ ያለችበት ማስረጃ ታሳየኛለህ? ማምለጫ መንገድ ስለሚፈልጉ እኮ ነው። አሁን እኮ አንተ ይሄንን የምጠቅሰውን ይሄንን መጽሐፍ ቅዱስ እኮ እነሱ ሳያውቁት ቀርተው እኮ አይደለም። አይ ከመጽሐፍ ቅዱስ ታሳየኝ፣ ቤተክርስቲያናችሁ ከምትቀበለው መጽሐፍ አሁን አንተ የምትለው ነገር እንደሚል ታሳየኛለህ? አልሰማችሁም? ይሄንን አይነት ጥያቄ ቤተክርስቲያናችሁ ይሄ መጽሐፍ ቅዱስ ሲጀመር የማን ነውና ነው ቤተክርስቲያናችሁ ከምትቀበለው የሚል? ይሄንን ማን የሰጣችሁ መጽሐፍ ቅዱስ ሲጀመር እንዴ? የእናንተ አይደለም ነው መጽሐፍ ቅዱሱ? መጽሐፍ ቅዱስ ወደ አማርኛ ከመሆኑ በፊት በግዕዝ ጠብቃ የቆየችው ማናት? አየህ፣ ልክ ኤክስክሉድ የማድረግ ነገር ማለት ነው። በጣም አደገኛ አካሄድ ማለት እኔ ስለሚያደርጉኛ መጽሐፍ ቅዱሳዊ ትምህርታችን አስተምሯችን በሚገባ እያጣቀስን ከዛ ከሃይማኖት አበው ከመጽሐፍት እያጣቀሱ ማስረዳት፣ ገጾቹን መያዝ። አሁን ሶፍት ኮፒ አለ መጽሐፈ ቅዳሴ ትርጓሜ እኮ አለ። አሁን ያሳየኋቸው ቅድም ይሄኛው አለ፣ ሶፍት ኮፒ አለ። ይህንን ማየት ሃይማኖት አበው አለ፣ ሶፍት ኮፒ ታውቁታላችሁ። መጽሐፈ ቅዳሴ አለ፣ ውዳሴ ማርያም ትርጓሜ አንድምታው አለ፣ ውዳሴ ማርያም አለ፣ ትምህርተ ኅቡዓት አለ። በደንብ አድርጎ ይህንን ነጥቦችን ንቅስ አድርገን ከመጽሐፍ ቅዱስ ከአበው ትምህርት ያለን ነገር ኦርቶዶክሳዊ ነገረ ድነት ትምህርት በደንብ ያዙ። ስፔሻሊ እኔ የቤተክርስቲያን ልጅ ነኝ ለማለት ነገረ ድህነት እጅግ በጣም ወሳኝ ነው። እኛን ደግሞ መናፍቃኖቹ በገድልና በድርሳንስ ወሸቁንና ከጥቅም ውጭ ያደረጉ። በቃ ጭቅጭቃ ሁሌ እነሱ ይጠይቃሉ፣ እኛ ገድል ድርሳን መልስ እንሰጣለን። እነሱ ይጠይቃሉ፣ እኛ ገድል ድርሳን መልስ እንሰጣለን። እነሱ ይጠይቃሉ። የእኛስ የነገረ ድነት ትምህርታችን ምንድን ነው? ይሄ በደንብ ከተረዳ በገድላት በድርሳናት የሚነሳው ነገር ግራ አይገባንም። መሰረት አለና ቤዝመንት አለን፣ ፋውንዴሽን ካለን አንናጋም ማለት ነው። መሰረት እንዳንለቅ መሰረትን የያዝ ነገ 12 ሰዓት ለዛሬ ይበቃችኋል። 30 ደቂቃ አረፉና ደግሞ ወንድማችን እፎይም ስለሚገባ እንቀጥላለን። ከልጅ ልጅ ተወልጄ አድንሃለሁ የሚለው አለ አይደለ? እንትን ላይ መጽሐፈ ቀለሜንጦስ ላይ አለ እኮ አለ። እሱ ላይ ማየት ትችላለሽ። ለዛሬው ይብቃንና ነገ 12 ሰዓት ላይ እንጀምራለን። አይበቃችሁ ሰዎች? አፈጠጣችሁ እኮ። ለአሁኑ ይብቃን። ሲረዝምም ጥሩ አይደለም። መሀል ላይ ያልገባችሁ ነገር ካለ ነገ ጥያቄውን ይዛችሁ አሁን በሶስቱ ባነሳናቸው ርዕሰ ጉዳይ ላይ እስኪ ልጠይቃችሁ። ግን ምን ያክል ሰው ግን ሰምተዋል በትክክል? ኦርቶዶክሳዊ ነገረ ድነት ምስጢረ ሥላሴ ላይ አንደኛ ምንድን የጠቀስ ነው? አንደኛው ምንድን የጠቀስ ነው? መልሷ አንደኛ የጠቀሰው ምንድን ነው?
ውዳሴ ማርያም የጠቀስ ነው። አንደኛ መጽሐፍ እኮ አለ ያልኩህ አንደኛ ማስረጃው እንደጠቀስ ነው። የአብ የወልድ የመንፈስ ቅዱስ ፈቃድ ለመሆኑ በቃ የአባቱ ፈቃድ አለም ያለው እኛን ለማዳን የሥላሴ ፈቃድ አንዲት መሆኗ ይሄ አንዱ የድህነታችን ምንድን ነው አካል ነው። ሁለተኛስ እሺ ትንሿ የክርስቶስ እግዚአብሔር ያክብርልን። ሁለተኛስ አዲስ ትምህርቶሙ ለሥላሴ ያው ሁለተኛስ አይደለም በተለይ አካል መምጣት አይደለም ያለው። ሁለተኛ ምንድን ነው ያለው? በጌስ ያተጻፈ የነበረ ሰው የተከታተለ ሰው ሁለተኛ ምንድን ነው ያለው? መድኃኔዓለም ጥሩ እግዚአብሔር ያክብርልን። አንድ ሰው እንኳን ተገኘ ቢያንስ። እሺ እውነትን ያያችሁ የሚለው የተዛመድ ነው ከሥላሴ ጋር ነው። አሁን ለሥላሴ ጥርቆ በስ የፍቅር ሰላም ተደረገል። ትክክል። ከሥላሴ ጋር ተዛምዶ ተከናወነ። አንድ ሆንን። ተለይታ የነበር ነው አንድ ሆንን። ስለዚህ በክርስቶስ ሰው መሆን አንዱ ያገኘ ነው ምንድን ነው? ከሥላሴ ጋር አንዱ ስንጠመቅ የማ ልጆች ሆን የሥላሴ ልጆች ሆንን። ምንጠመቀው ግን ከጎኑ ፈሰሰችው ውሃ ነው ከስግው ጋር ግን ስንጠመቅ ያ ጥምቀታቸው ነው። ስንጠመቅን የማ ልጅ ነው የምንሆነው የሥላሴ። ስለዚህ ከሥላሴ ጋር ተዛመድን። ስንጸልይ አባታቸው የማለት ጀመርን። እኛም ነው ልጆች ሆንን፣ ተዛመድን፣ አባትና ልጅ ሆንን። እግዚአብሔር ሥላሴ በጸጋ አባት፣ እኛ በጸጋ ልጅ ሆንን። መቼ በአምላክ ሰው መሆን ስንጠመቅ ተዛመድን። ስጋው ደግሞ ስንቀበል የማነው ስጋው ደግሞ? የስጉ ቃል ኢየሱስ ክርስቶስ። ስጋው ደግሞ ስንቀበል ግን ከማን ጋር የምንዛመደው? ከወልድ ከክርስቶስ ብቻ ሳይሆን ከአብም ከመንፈስ ቅዱስም ጋር ከሥላሴ ጋር የምንዛመደው። ግልጽ ነው። ሶስተኛስ ምንድን ነው ያለው? እግዚአብሔር ያክብርልን። በቃ ትንሿ የክርስቶስ እስረኛ ብቻ ናት በደንብ የተከታተለችው ማለት ነው። ወልድ ስጋ በመልበሱ የሥላሴ መገለጥ ተገለጠልን። ሚስጥረ ሥላሴ ታወቀ። የሥላሴ አንድነትና ሶስትነት የተገለጠው በአምላክ ሰው መሆን ነው ባጭሩ። ስለዚህ የሥላሴ አንድነት ሶስትነት በአምላክ ሰው መሆን መገለጡ የድህነታችን አካል ነው። አምላክ ሰው ባይሆን ኖሮ ሥላሴ አይገለጥም ነበረ። ሥላሴ ካልተገለጠው ድህነት የለም። ስለዚህ ስለ ሚስጥረ ሥላሴ ባይገልጥ ኖሮ ያውም የተገለጠ ነው በአምላክ ሰው መሆን ነው። የድህነታችን አንዱ አካል ነው ማለት ነው። እና እዚህ ውስጥ ያለው 2-3 ተማሪ ነው ማለት ነው። የቀረውን ብሎክ እናድርገው። እነዛ ይሻላል። በትክክል የማይመልሰው ከአሁን በኋላ ብሎክ እናድርግ። በትክክል የማይመልሰው እንደዛ ነው። በደምብ አሁን ይሄ እንግዲህ ሁሉ ሰው ቢያንስ 400 ምናምን ሰው አለ አይደል? በቂ ነው። በቃ ቢያንስ 400 ሰው እንኳን እንዴት አይመልስም? 400 መለስ እኮ አለበት ወይ? ዝም ብላችሁ ነው እንደ አርቲስት የምታዩን? ዝም ብላችሁ ነው የምታዩን? ስሰማ ደስ ይለኛል እያላችሁ የምትሰሙ ዝም ብላችሁ እንደዛ አታርጉ። እሺ ክርስቲያኖች ባካችሁ፣ እና እንደዛ አታርጉ። በቃ ስታዩ ባካችሁን በጣም ጊዜ ተሰውቶ በስነስርዓት ለእናንተ ሲቀር እናንተ ደግሞ ጊዜ ሰውታችሁ ስህተት ማስታወሻ እያዙ መካተል። ጊዜው ግድ ነዋ። ዘመኑ አስገዳጅ ሆና፣ ማስረጃ የሚጠይቅ ዘመን ሆና፣ መጽሐፍ አሳየ የሚል ዘመን ሆና፣ ዝም ብለህ አታውራ የሚል ዘመን ሆና እያያችኋቸው አይደለም? የኦርቶዶክስ ቤተክርስቲያን ከምትቀበለው መጽሐፍ አሳየኝ እንደዛ የሚል ካላሳየኝ የአንተ የቲክቶክ ኦርቶዶክስ ትምህርት ነው እያሏቸው አይደል? ስለዚህ ማስታወሻ መያዝ ግድ ነው። መጽሐፉን ገጽ መያዝ ትክክል ነው፣ ተገቢ ነው፣ ግድ ነው። ስለዚህ ከስር የሆነች ነገር ላይ መጽሐፍ በእስክሪብቶ ማጽፉ እኮ ኖትቡኮች አሉ አይደል?
ምን ችግር አለ? በእነዚህ ኖትቡኮች ብትጽፉ እናንተ እንደዚህ እኮ አሉ አለ። ይህንን መጽሐፍቶቻችሁ ስጽፉ ምን ስጽፉ ኖት አለ አይደለም? ኖት መጽሐፍ ላይ ምን ችግር አለ? ዛሬ መጽሐፍ የምትችሉት በቃ እንደዚህ አድርጋችሁ መጽሐፍ ትችላላችሁ። ከዛ ወይ በስልካችሁ ላይ ወይ በኮምፒውተራችሁ ላይ ቴክስት እንዴት የምንጻጻፍ ታውቁት? የለ ፍጥነታችን እንዴት እንደሚጻፍ ከምንወደው ሰው ጋር ምናምን ታውቁት? የለ ፍጥነቱ እንዴት ጠቅ እንደምናደርገው ከእናንተ ዋና ዋና ሰውን አንደኛ ይሄ ሁለተኛ ይሄ ምናምን ምግብ እንኳን እየበላችሁ በአንዳችሁ ልክ የምትወዱ ሰው ቴክስት ያስገባላችሁ ምግቡን አቆማችሁ እንደዚህ ቴክስት መልሱ የለን በልቼ እስከምጨርስ ልጠብቀው እኮ አትሉ እንዴ? አይደለ? እንደዛ ትቆየ ይቆየኝ አትሉ ማለት ነው። ይመለስለት ብላችሁ ምግቡን እየበላችሁ ምግቡን አቁማችሁ ያን ሰው ቴክስት መልሳላችሁ። የአንዳንድ ሰው ፍቅር ደግሞ ከዚህም ይጸናል። አንበሳ መደብ ላይም ሆነው ቴክስት ያደርጋል። ስራ እየሰራ ነው እንደዛ አድርጎ ማለት ነው። ይህን ያው ባጭሩ ምንድን ነው ጥያቄውን ነገ በደንብ እንቀበላለን። ለመንፈሳዊ ህይወታችሁ በጣም ትኩረት ስጡ ለማለት ያክል ነው። የዚህ ሁሉ ምሳሌ ማጠቃለያው ማለት ነው። ጥያቄ ነገ እቀበላችኋለሁ። አሁን ስለመሸ ለነገ